ይሰማል ይሰማል። መሐመድ እንዴት ነው የሞተው? መሐመድ እንዴት ነው የሞተው? መሐመድ የሞተው በህመም ምክንያት ነው። በወባ ነው አልኩ። በወባ አዎ። ኦኬ። እዛ በረሃ ውስጥ ወባ ነበር በዛን ሰዓት? ወባ ምን አልክ? ያ ምንድን ነው ያልከው? ይሰማል? ያ ተሰማል። የሱ ተቋርጦበት ነው። አይ ቲንክ ኔቱ ነው ምን ይሆን አላውቅም። እስኪ ታብታብ አድርጎ ግን ማንኛውም ኦይ ሽምጣ እንዴ ወባ ነበረ ወይ በረሃ ውስጥ እያለ ነው። የትኛው ጥናት ነው በረሃ ውስጥ ወባ የለም የሚለው? በዛ ኤቪደንስ ስጠኝ እያለ ነው መጥቷል። እሱ ይስጠኝ ኤቪደንስ። በዛን ሰዓት ወባ አልነበረም የሚለውም ኤቪደንስ እሱ ይስጠኝ። ወባ በዚህ ሰዓት ነው የመጣው የሚል ከሳይንስ ኦኬ። በወባ ነው ብሎናል። ከፍ እናድርገውና በወባ እንደሞቱ እስኪ ማስረጃውን ክፈተው። ጠብቀኝ፣ ጠብቅ አንዴ። 1000 ዓመት ሰጠዋለሁኝ። እስልምናና ውሸት የአንድ ሳንቲም ሁለት ገጽታ ናቸው። እስልምና ያለ ውሸት፣ እስልምና ያለ ሴፍ አንድ ቀን ውሎ ማያድር ነው። ልክ አሳ ከውሃ ውስጥ ከወጣ ህይወት እንደማይኖረው እንደሚሞት እስልምናም ከውሸት ከተለየ ይሞታል። እስልምና ለማያውቁ ሰዎች ማጭበርበሪያ ነው። እስልምና መፈክር ነው። እስልምና በቋንቋ ውስጥ የተደበቀ ሃይማኖት ነው። እስልምና ፖለቲክስ ነው። አይደለም የምትሉ ሞገቱኝ። አሁን እኛ ቤት ነው ያለው። የሆነ አረብኛ አንብበህ እንደዚህ ብለህ የምተረጉምላቸው ሴቶች አይደለንም እኛ። እንዴት ታደርገናለህ? እኔ አረብኛ ባልችልም ፍቅር አረብኛ ይችላል። እሱን አሸውደውም። እኔ ደግሞ አረብኛ ባልችልም ቢያንስ መረጃዎችን በደንብ ጠንቅቄ አውቃለሁኝ። ስለዚህ እኔ ሊሸውደኝ አልችልም። አይ አንተ መረጃም ሆነ ምንም እውቀት የለህም። የምርታይ ከአሁን እውቀት እንደሌለ መረጃውን ከፍተህ ያሳየን። ጠብቀኝ። እስልምና መፈክር ነው። ባይዘ ከመፈክር ውጭ ከውሸት ውጭ ምንም አያውቁትን ከማጭበርበር ውጭ እስልምና ምንም ነው ምንም